ብዙ ጊዜ ቀጫጭን ጥለት የምትወዱ ከስተመሮች አላችሁ ለእናንተ የምትሆን በጣም የምታምር በ5 አርብ የተሰራች ሁሉም አልባሳት 5 አርብና ከዛ በላይ ናቸው። ፍሬሞቹን አሰራራችን ደግሞ አያምርም? የተለያየ ከለሮች ናቸው። ሲሰራ ውበቱ በጣም ልዩ ነው። በጣም አሁን ተወዳጅ ሆኗል 5 አርብ ሆነ አይደል? አዎ ራሷን ደግሞ የአዲስ አመት ልብስ አገኘን እዚህ ጋር እዚህ አገኘን እዚህ ታገንቷል። ቀጫጭን ጥለቶች ናቸው። ዋጋቸው እጅግ ተመጣጣኝ ነው። እንዴት እንደሚያማምሩ የአንድ ሸማኔ ስራ ናቸው። ከለር ብቻ ነው የሚለያዩት። 5 አርብ ወዳጆች እዚህ ቪዲዮ ላይ ማውጣት አትችሉም። ከለር አመራረጣቸው እዚህ ጋር የገቡት ከለሮች የተለያዩ ከለሮች ናቸው። ግን ከለር ምርጫችን ደግሞ እንዴት እንደሚያምር በጣም ከወደድኩት ልጀምር ነው። እስቲ በደስታ እንግዲህ በጣም የወደድኳት እችን የምታምር ከለር ነው። ዋይ እችን ነው በጣም የወደድኳት። እንዴት እንደምታምር ይዋል። ሌላ ቦታ ላይ አልታየችም። የመጀመሪያ ነው። አዲስ ነው። የቤት ዲዛይን ነች። እንግዲህ የመጀመሪያ ዲዛይን ናት። በ5 አርብ የተሰራች ምታምር ቆንጆ ዲዛይን አሳምሬ አቅርቢያታለሁ። ውስጥ ላይ የገባችው ዲዛይን እንደምታዩት ፈዘዝ ያለ አረንጓዴ ከለር ነው። ከዛ ደግሞ በቤጅ እንደምታዩት ልሙጥ አይደለም። በጣም የሚያምር ክትከታ ስራ እንለዋለን። እንደዚህ በሚያምር ክትከታ ስራ የተሰራ አዎ በጣም ተጨንቀን ያወጣነው ዲዛይን እንግዲህ 2 አይን መነን በሚያምር መነን ስራ ንጣቱ ደግሞ የምታዩት ነው። ቴዲ እንደዚህ ሲታይ ራሱ ያስታውቃል። ልስላሴው በጣም የሚያምር ነጠላዋን ደግሞ እንደዚህ በአንዷ ዳይመንድ እንደዚህ አሳምሬ አቅርቤላችኋለሁ። ቆንጆ ሆኖ ተሰርቶ አልቆለት በ14000 ብር ብቻ ቴዲ። ቀጣይ ማሳያችሁ ደግሞ እቺ ልብስ በጣም የምታምር በጣም ተወዳጅ ልብስ ነች። በጣም ነው የምታምር እንደምታያት። ከዚህ በፊት ውሃ ሰማያዊ አቅርቤላችኋለሁ። አንድ ላይ ግን ላሳያቸው። እሺ ያትልት ቴዲ በውሃ ሰማያዊ ከለር እሺ አታምርም? በጣም ነው የምታምረው። በጣም ነው የምታምር። ቆንጆ ዲዛይን ቆንጆ ከለር እናንተ አዎ እንዴት እንደሚያማምሩ የአንድ ሸማኔ ስራ ናቸው። ከለር ብቻ ነው የሚለያዩት። ቀይና ከዛ ይሄ ፌሮጂቲ ከለር ብቻ ነው የሚለያየው። ሌሎቹ ከለሮች ተመሳሳይ ናቸው። በጣም ነው የሚያምሩት። እነዚህም 5 አርብ ናቸው። ተወዱታላችሁ። ነጠላቸው ስፋታቸው ደግሞ ተመሳሳይ ከቀሚሱ ጋር እኩል ሆኖ ነው የተሰራው። በጣም ያምራል። የመነኑ ንጣት እንደምታዩት ነው። በጣም ነው የሚያምር። ቬጅ ከለሩ መሆኑ እነዚህ ወጣ ወጣ ማለታቸው ዲዛይናቸው ለየት አድርጎታል፣ አሳምሮታል የበለጠ። እንግዲህ እነ ልብስ በምትፈልጉት ዲዛይን በ5 አርብ ተሰርቶ አልቆለት በ14000 ብር ብቻ ነው። ቀድማችሁ ዘዙ። እንግዲህ በቀጣይ የምታዩት ደግሞ የምታምር ቀይ መደብ ያላት ቆንጆ ዲዛይን በጣም ነው የምታምር። ፍሬሞቹን አሰራራችን ደግሞ አያምርም? ፍሬሞቹ የተለያየ ከለሮች ናቸው። ሲሰራ ውበቱ በጣም ልዩ ነው። እነዚህ ስራዎች ወራጅ ሲሰሩ በጣም ያምራሉ። ያው ቀጭን ጥለት እኔ ለወራጅ ብዙ ጊዜ ጋብዛለሁ። ይመቻል። በጣም ነው የሚያምሩት። ቀጫጭን ጥለቶች ሞር ወራጅ በጣም ነው የሚያምሩት። እናንተ ደግሞ የምትፈልጉ ቀለል ላለ ደግሞ ለምትፈልጉ እንደዚህ በዛ ላይ 5 አርብ ናቸው። ያሳምራሉ። በጣም ነው የሚያምሩ። እንግዲህ እንደዚህ ያሳምር ያቀርብላችኋለሁ። ለቤተክርስቲያንም ሆነ ለተለያየ ፕሮግራም የሚያሳምር ትልቅ ነጠላ ነው። አጣጥላችሁ ለመልበስ የማትቸገሩበት በጣም የሚያምር ትልቀት ያለው ቆንጆ ነጠላ ነው። የምታዩት ነው። በጣም ያምራል። ይሄን ልብስ በምትፈልጉት ዲዛይን ተሰርቶ አልቆለት 15000 ብር ብቻ ቴዲ። 15000 አዎ። ይሄ ደግሞ እንደምታያት ፈርጥ ስራ ነው የምንላት። ያው ስንጠራ ራሱ ከሰፊዎቻችን ይቺ ፈርጥ ስራዋን እያልን ነው። መግባቢያትና ስራዋ ራሱ ፈርጥ ነው የምንላትና ከላዩ ላይ ፈርጥ የተተከለበት ነው የሚመስለው ልብሱ። እንደምታዩት ነጫጮቹ እንደ ፈርጥ ነው ቁጭ ቁጭ ተደርገው የተሰሩትና በጣም ነው የምታምር። አጃቢዎች በብዛት ነው ግሩፕ ነው የምታዙኝ። ይሄንን ከለር በምትፈልጉት ከለር መሰራት ይችላል። በጣም ነው የምታምር። እቺ ከለር በጣም ወድጃት ነው ያመጣውላችሁ። ነጠላው ራሱ ትልቀቱን እዩት። ወርደ ሰፊ ነው። በጣም ያምራል። ከቀሚሱ ጋር እኩል ስፋት ያለው ነው። የጥለቱ ስፋት በጣም ተወዱታላችሁ እርግጠኛ ነኝ። ይሄን ይመስላል። እችና ልብስ በምትፈልጉት ዲዛይን ቆንጆ አርጌ ሰርች አሳምሬ በ11000 ብር ብቻ። 11000 አዎ። እችኛዋስ ዋው ብለና ዋው እንዴት እንደምታምር ቅጥነቷ። ከቅጥነቷ ላይ ደግሞ የተጠቀሙት ዲዛይን ብዛት እንዴት ተጨንቀው እንደሰሩት። ይሄን ልብስ በነገር ላይ ዲዛይኑ ዘርጠጥ ቢደረግ አንድ ትልቅ ቀሚስ አይወጣው። አይገርምሽ? ሰብሰብ አድርገውት ነው እንጂ ቆይ የገባው የእውነት ዲዛይኑ በጣም ደክሞበታል። እንደምታዩት ነው። ዲዛይኑን በደንብ ተጠቅመው ነው የሰሩት። በጣም ያምራል። በተለይ ደግሞ አዲስ አመት ቢጫና አረንጓዴ ከለር
ተፈላጊ አይደለ? ለአዲስ ዓመት ይሆናል። ማዘዝ ትችላላችሁ። በብዛት ማግኘት የምትችሉበት ቤት ነው። ቤቱን ታውቁታላችሁ። የማከፋፈያ ቤት ነው። በብዛት ማግኘት ትችላላችሁ። ይሄን ልብስ ቅጥን ያለ ስፋት ለምትወዱ እንደዚህ ለእናንተ የምትሆናት የነጠላው ስፋት ደግሞ እንደምታዩት ከቀሚሱ ጋር እኩል ሆኖ የተሰራ ልብስ ነው። የመነኑ ጽዳት፣ የነጠላው ትልቀት ልነግራችሁ አልችልም። ሁሌም በጣም ያምራል። የምታውቁ ቤቱን የምታውቁ ታውቁታላችሁ። ቆንጆ አድርጌ ሰርቼ አሳምሬ በ13 ሺህ ብር ብቻ ነው። ትወዱታላችሁ። እቺ ሳታምርም አታምርም። እቺ ደግሞ መካከለኛ ቀጭንም ሰፊ ማትባል በጣም የምታምር ዲዛይኖቹ እንደምታዩት በብርቱካን ከለር የተሰራ ነው። ውስጡ መደቡ ደግሞ ቀላ ያለ ነው። ግን ብዙ አይነት ከለር ሚክስ ስላረግንበት ፈዘዝ አድርጎ ከላይ የተጣሉትን ዲዛይኖች እንደዚህ አሳምሮታል። እንደምታዩት ነው። በጣም ነው የሚያምር። እንግዲህ ይሄንን በ5 አርብ የተሰራ ነው። እንዴት እንደሚያምር እዩት። መነኑን ንጻቱን የምታዩት ነው። በጣም ነው የሚያምር። ይሄንን ልብስ በተለይ ፈርጥ የምትወዱ ከስተመሮች ለፈርጥ በስማም እንዴት እንደሚያምር። አሁን ይሄ ፈርጥ በጣም የሚቀበል ልብስ ነው። በጣም ያምራል። ዲዛይኑ፣ አሰራሩ፣ ከለር አገባቡ በጣም የሚያምር ውብ ልብስ ነው። የነጠላው ስፋት ደግሞ ያምረው። ነጠላው ራሱ ቀሚሱን ነው የሚያክለው። በተመሳሳይ ከቀሚሱ ጋር እኩል ሆኖ ነው የተሰራው። ወራጅ ሲሆን የበለጠ ውበት ይኖረዋል። ከዛ ደግሞ ፈርጥ ስንጨምርበት አስቡት እንዴት እንደሚያምር። ከዛ ደግሞ ስራው ደግሞ የዓለም ነው። ታውቁታላችሁ። አጨራረሱ ደግሞ እንደዚህ ቆንጆ ሆኖ ተሰርቶ አልቆለት ሄዲዬ እነሱ በሚፈልጉት ዲዛይን ቆንጆ አድርጋ ሳምሬ ስትፈልጉ በወራጅ ስትፈልጉ አንገትና እጅ ተደርጎ ተሰርቶ አልቆለት ይሄን ልብስ በ15 ሺህ ብር ብቻ ነው። አዎ እንግዲህ እነዚህን የሚያማምሩ ልብሶች አያችኋት ሄዴ ቀይረን መጣን። ደግሞ እንዴት እንደሚያማምሩ አሁን 5 አርብ ነው እናስታውሳለን። እነዚህ ሁሉም 5 አርብ ናቸው። በዛ ላይ ደግሞ ከቀጭን ጥለት ሰፋ ያሉትን ነው አሁን ያሳየዋችሁ። ቀጣይ ግን አለ፣ ቀጭንም አለ፣ ሰፊም አለ። ጠብቆ እንዴት እንደሚያምር እዩት። ይሄን ልብስ እንግዲህ መካከለኛ ነው። በ5 አርብ የተሰራ ልብስ ነው። በጣም ነው የሚያምር። ከለር አገባቡ፣ ዲዛይኑ እዚህ ጋር የተጠቀሙት የተቆራረጡት ዲዛይኖች እንዴት እንደሚያምሩ በጣም ያምራሉ። ውስጥ ላይ ደግሞ መስቀል ዲዛይን ናቸው። ሁሉም እንዴት እንደሚያምሩት ትወዱታላችሁ። ከለሩ፣ ዲዛይኑ፣ የመነኑ ጥራት ልዩ ነው። የነጠላው ስፋት ደግሞ በተመሳሳይ እኩል ነው። ከቀሚሱ ጋር እኩል ሆኖ የተሰራ ልብስ ነው። በጣም ያምራል። ይሄን ልብስ በምትፈልጉት ዲዛይን ቆንጆ አድርጌ አሳምሬ በ5 አርብ 15 ሺህ ብር ብቻ። አዎ ቀጣይ የምናያት ደግሞ እቺ ልብስ በጣም ነው የምታምር። እንደምታያት እቺ ልብስ ለአዲስ ዓመት መልበስ አለባችሁ። ራሱ እቺ ልብስ ለአዲስ ዓመት የምትመረጥ በጣም የምታምር ከለር ፍሬምዋ በተለይ አረንጓዴ ከለር እና በቬጅ የተሰራ ነው። በጣም ነው የሚያምር። ቢጫ ከለር የለውም ግን ለአዲስ ዓመት ያደላል። አረንጓዴው እና ቬጁ ሲቀላቀል የተለየ ውበት ሰጥቶታል። በጣም ነው የምታምር። 5 አርብ ነች። መነኑ ጥራቱ የምታዩት ነው። ወርደ ሰፊ ነው። በዛ ላይ በጣም ያምራል። እንዴት እንደምታምር ያት ከለር አገባቡ ውስጥ ላይ የገቡት ዲዛይኖች በጣም ታምራለች። ለየት ያለ ልብስ ነው። ትወዱታላችሁ። በዛ ላይ አዲስ ዲዛይን ነው። ብዙ ቦታ ላይ ያልተለቀቀ አዲስ ዲዛይን ነው። ይሄን ልብስ እንግዲህ በሚያምር ዲዛይን ሰርተን አሳምረን በ15 ሺህ ብር ብቻ ማለት ነው። አዎ ራሷን ደግሞ የአዲስ ዓመት ልብስ አገኘን። እዚህ ታገኝቷል። በጣም ነው የምታምር። እንደምታዩት በቢጫ ፍሬም የተሰራ ውስጥ ላይ ደግሞ እንደምታዩት በቢጫ ዲዛይን ነው የወጣው። በጣም ያምራል። በዛ ላይ እንደዚህ ወርቃማ ዲዛይን በወርቃማ ክር ዲዛይኖቹ ተቆራርጠዋል። በጣም ያምራል። መደቡን የምታዩት ሁላችሁ የምትወዱት እርሳስ ከለር መደብ ነው ያለው። በጣም የሚያምር ነው። ትወዱታላችሁ። የነጠላው ስፋት ደግሞ የሚያምር ስፋት በአንዷ ዳይመንድ የተሰራች ናት። በጣም ታምራለች። ቴዲ ይቺ ቀሚስ በዚች በአንዷ ስፋት ብቻ ደግሞ እያሰራዋት ነው። ማዘዝ ትችላላችሁ። በእርግጠኝነት ከ2 ቀን በኋላ ይወጣል። በብዛት ማዘዝ ትችላላችሁ። ስፋቱንም ደግሞ ከወደዳችሁት በዚህኛው ስፋት ማዘዝ ትችላላችሁ። በጣም ነው የሚያምር። ቆንጆ አሰራር፣ ቆንጆ ዲዛይን ነው። ይሄን ልብስ በምትፈልገው ዲዛይን ቆንጆ አድርገን ሰርተን አሳምረን በ13 ሺህ ብር ብቻ ቴዲ። በጣም የሚያምር ነው ደግሞ ይሄ እንደምታዩት ውስጡ በእርሳስ ከለር መደብ ተሰርቶ ተወዳጅ፣ በጣም ተወዳጅ ይሄ እርሳስ ከለርና ኑድ ከለር፣ ዝም ያለ ከለር ኑድ ከለር በጣም ተወዳጅ። ለጥልፍም እንደዚህ ለሽመና ልብሶችን በብዛት እያስገባን የምንሰራው ልብስ ነው። የምንሰራቸው ከለሮች ናቸው። በጣም ተወዳጅ ከለር ነው። ተወዱታላችሁ። ይሄ ደግሞ በቃ እንዴት እንደሚያምር ወርቃማ ነው። እንደምታዩት ውስጥ ላይ የገቡ ዲዛይኖች ከለሮቹ ልዩ ናቸው። ብዙ የተለመደ አይነት ዲዛይን አይደለም። ወጣ ያለ የሚያምር ቆንጆ ስራ ነው። እንደምታዩት በጣም ነው የሚያምር። ይሄም እንደዚሁ በመካከለኛ ሆኖ 5 አርብ የተሰራ ነው። የነጠላው ስፋት ደግሞ እንዴት እንደሚያምር ላሳያችሁ። እስኪ
ገለጻው ላይ ፈልግ በጣም የሚያምር ነጠላ ነው ያለው። ተወዱታላችሁ። በጣም የሚያምር ልብስ ነው። ይሄን ልብስ እንግዲህ በምትፈልጉት አሰራር በ5 አርብ ተሰርቶ 15000 ብር ብቻ ነው። ሁሉም ልብሶች ከ15000 ብር በታች ናቸው። በዛ ላይ 5 አርብ ናቸው። እንደምትወዷቸው ተስፋ አደርጋለሁ። ይሄን ይመስላል። ቀጣይ ልብስ ደግሞ እንደምታዩት በጣም የምታምር ሙሉ በሙሉ ሻምፓኝ መደብ ያለው የሚያምር ከለር ነው። ከላይ ደግሞ እንደምታዩት ቀይና ጥቁር ከለር ዲዛይን በሚያምር ዲዛይን ወጥቶለታል። ፍሬሞቹ በራሱ እንዴት እንደሚያምሩ እዩት። በጣም የሚያምር ዲዛይን ነው። አዎ ፍሬሞቹ አሰራራቸው ለየት ያለ በጣም የሚያምር ዲዛይን፣ ለቀጭን ጥለት የማይጠበቅ ፍሬም ነው የተሰራው። ብዙ ጊዜ መንገድ ብዙ ያልበዛ ዲዛይን ነው። እቺኛዋ ግን ዲዛይኗ እንዴት ቆንጆ ሆና እንደተሰራች ነው። በጣም በሚያምር ስራ ነው የተሰራችው። በደንብ ጊዜ ተወስዶበት የተሰራ ልብስ ነው። በጣም ያምራል። በምትወዱት ከለር መሰራት ይችላል። ጊዜ ኑሯችሁ ደውሉ። በጣም ነው የሚያምር። የመነኑ ጽዳት የምታዩት ነው። በጣም ያምራል። የነጠላዋ ስፋት ደግሞ ከቀሚሱ ጋር እኩል ሆና የተሰራች ናት። እያትል እንዴት እንደምታምር እኩል ነው ከቀሚሱ ጋር። በጣም ነው የሚያምር። ይሄን ልብስ በሚፈለገው ዲዛይን ቆንጆ ነው ተሰርቶ አልቆለት በ14000 ብር ብቻ። 14000 አዎ። ልብስ ደግሞ ትለያለች። እንግዲህ ሁሉም ያምራል። ምን ማድረግ አልችልም። ደግሞ ሁሉም ነው የሚያምር። ደግሞ እቺ ትለያለች። ሁለት ዲዛይን ነው ያለው። የእውነት ሁሉም ነው የሚያምር። በጣም ያማምራሉ። ያው ተጨንቀ ስለምናቀርባቸው ነው ሁሉም የሚያምሩት። አትፍረዱብን። ያምራል ስንል የሚታይ ነገር ነው። ሁሉም ነው የሚያምረው። ከለር አመራረጣቸው እዚህ ጋር የገቡት ከለሮች የተለያዩ ከለሮች ናቸው። ግን ከለር ምርጫችን ደግሞ እንዴት እንደሚያምሩ እዚህ ጋር ብርቱካን፣ ቀይ፣ ፒንክ ከለር፣ እዚህ ጋር ደግሞ እንደምታዩት ፌሮዚቲ ከለር እና ብርቱካን ከለር ነው የተጠቀምነው። በጣም ነው የሚያማምሩት። ተወዱታላችሁ። ሲሰራ የበለጠ ውበት ይኖረዋል። ከላይ ደግሞ መነኑ ላይ እንደዚህ በሻምፓይን ከለር፣ እዚህ ጋር ደግሞ ኑድ ከለር ተጠቅመናል። እዚህ ጋር ፒንክ ከለር አለው። በጣም ነው የሚያምሩት ከለሮች አገባባቸው። ስራው በራሱ በጣም ጽድት ያለ ልብስ ነው። ቀጫጭን ጥለቶችን በፈርጥም አሳምረን ለትልቅ ፕሮግራም መጠቀም ትችላላችሁ። ብዙ ጊዜ ሰፊ ብቻ አይደለም ለፕሮግራም የሆነው። ይሄን ልብስ እንግዲህ በሚያምር ስራ እናንተ በምትፈልጉት ስራ ቆንጆ አድርገን አሳምረን ሰርተን በ15000 ብር ብቻ በ5 አርብ። እቺኛዋ ደግሞ እንዴት እንደምታምር ያትሄዳይ። እሺ በ5 አርብ ወዳጆች 5 አርብ ወዳጆች አላገኛችሁም እስካሁን? አሁንም ልቀጥል። እንግዲህ ይመስላል ደግሞ በጣም የምታምር ፒንክ ከለር አሰራሯ በጣም ነው የምታምር። እቺ ደግሞ ፈርጥ ስራ ነው። ከላዩ ላይ እንደምታዩት አረንጓዴ በፈርጥ የተሰራ ነው። በጣም ነው የሚያምረው። ቆንጆ ስራ ነው። በዛ ላይ ጠባም ሰፊ የምትባል አይደለችም፣ መካከለኛ ነች። በጣም ነው የምታምር። በዛ ላይ ወርዱ ስፋቱ በጣም የሚያምር ነው። የመነኑ ጽዳት ደግሞ የምታዩት ነው። በጣም ያምራል። የነጠላው ስፋት ደግሞ ከቀሚሱ ጋር እኩል ነው። እንደዚህ ሲያቀራርቤ ላሳያችሁ እንዴት እንደምታምር። ያው ጽድት ያለች ልብስ ናት። ዋጋዋ ደግሞ በጣም ተመጣጣኝ ነው። እቺ ልብስ በሚፈለገው ዲዛይን በወራጅ አንገትና እጅ በምትፈልጉት ዲዛይን በ14000 ብር ብቻ። 14000 አዎ። ቴዲ እቺ ደግሞ በጣም ተወዳጅ ነች። እሺ አዲስ አይደለችም። ብዙ ከስተመሮች ታውቁታላችሁ። ይሄን ልብስ ብዙ ጊዜ ሰርቼላችኋለሁ። አዲስ ከስተመሮች ደግሞ የቆየች ልብስ ናት። ቢሆንም ግን በጣም ተወዳጅ ልብስ ስለሆነች ለዛ ነው ይዤላችሁ የቀረብኩት። በጣም ነው የምታምር። አረንጓዴ ከለር ነች። እንደምታያት ሙሉ መደቡ በአረንጓዴ የተሰራ ነው። ቅጥነቷ በጣም ታምራለች። አዎ በተለይ ብዙ ጊዜ ቀጫጭን ጥለት የምትወዱ ከስተመሮች አላችሁ። ለእናንተ የምትሆን በጣም የምታምር በ5 አርብ የተሰራች ወርደ ሰፊ መነኑ ጽዳቱ ደግሞ እንዴት እንደሚያምር እዩት። እሺ የነጠላዋ ከቀሚሱ ጋር እኩል ሆነ የተሰራች እንዴት እንደምታምር ያምራል። በጣም እንዴት እንደምታምር እቺ በወራጅ አሰራትኝ። የእውነት እንዴት እንደምታምር በጣም የምታዘንጥ ቆንጆ ልብስ ናት። ከለር አገባባ ዲዛይኗ ከላይ ደግሞ እንደ ሻምፓይን ከለር የተጠቀምንበት ለፍሬሙ ሻምፓይን ከለር ነው የተጠቀምነው። ውስጥ ላይ ደግሞ ማሰሪያ ጎልደን አለው። በጣም ነው የሚያምር። የምታምር ሆና ተሰርታ አልቃለት በ10000 ብር ብቻ። 10000 አዎ 5 አርብ ነች። በ10000 ብር ግሩፕ ሆናችሁ በተለይ ብትለብሷት ይሄን ልብስ በራሱ ለአዲስ ዓመት የሚሆን ነው። አሸንዳ ቀርቧል። ለአሸንዳ ደግሞ ፍክት የሴቶች ጊዜ ነው። ፍክት ፋበሉበት። ቀጣይ ምናያት ደግሞ እንደምታያት በጣም የምታምር ከለር ፌሮዚቲ ከለር እንለዋለን። መደቡን ፐርፕልና ብርቱካን ከለር ነው የተጠቀምነው። በጣም ነው የምታምር። መደቡ የራሱ ሻይን አለው። በሰማያዊ ከለር ሻይን ተጠቅመንለታል ፍክት እንዲል። በጣም ነው የሚያምር። ቆንጆ ዲዛይን ነች። ወርዱ ስፋቱ የምታዩት ነው። የመነኑ ጥራት ጽድት ያለ ልብስ ነው። ነጠላዋ ደግሞ እንደዚህ ቀጥን ተደርጋ ሲያምሩ
በጣም ነው የሚያማምሩት። አዎ በጣም ነው የሚያምሩ። እንደዚህ ወራጁንም እንድታስቡበት እያልኩ ነው እንደዚህ አድርጌ ማቀርብላችሁ፣ እንደዚህ አድርጌ ማሳያችሁ። በወራጅ ስትሰራ የበለጠ ውበት ይኖራታል። በተለይ ደግሞ ፈርጥ የምትፈልጉ ከስተመሮቼ በጣም በቀላል ዋጋ ጭማሪ ነው ፈርጥ የምንጨምርላችሁ። ለእናንተ እንዲያምርባችሁ ብቻ ነው እንጂ ፈርጥ ስንጨምር ለትርፍ አይደለም። ይህን ልብስ በሚፈለገው ዲዛይን ቆንጆ አድርጌ አሳምሬ በ11 ሺህ ብር ብቻ ትሄድ። አዎ እንግዲህ የኔን ተወዳጅ ከለር ደግሞ እዩት። ይሄኛ ምርጫ ያለ ምርጫ ነው። የኔ ተወዳጅ ከለር በጣም ወደው ጥቁር መደብ ያለው ከላይ ደግሞ እንደምታዩት ሻምፓይን ከለር እና የተለያዩ ከለሮች ነው የተጠቀምነው። በጣም ነው የሚያምር 5 አርብ ልብስ ነች። በጣም ታምራለች። ወርዱ ስፋቱ እንዴት እንደሚያምር እዩት። በዛ ላይ 5 አርብ ሲሆን ደግሞ ሲሰራ ውበቱን አስቡት። በጣም ነው የምታምር። ሲሰራ የበለጠ ውበት ይኖረዋል። ይሄን ልብስ ከሰውነት ከለር ጋር የማይሰለች በተለይ ጠቆር ያሉ ከለሮች ሁሌም ነው የምናገረው አይሰለችም። ተወዱታላችሁ። በጣም ነው የሚያምር። የነጠላው ስፋት ደግሞ ከቀሚሱ ጋር እኩል ሆኖ የተሰራ ልብስ ነው። ወርዱ ስፋቱ ትልቀቱ የምታዩት ነው። በጣም ነው የሚያምር። ብዙ ጊዜ ቀጫጭን ጥለት ለቤተክርስቲያን ስለምትጠቀሙበት ነጠላውን አናሳንስም፣ ተለቅ ተለቅ ተደርጎ ነው የሚሰራው። በጣም ነው የሚያማምሩት። ይሄን ልብስ በምትፈልጉት ዲዛይን በ5 አርብ ተሰርቶ አልቆለት 14 ሺህ ብር ብቻ ቴዲ። 14 አዎ ያምራል በጣም። በቀጣይ ማሳያችሁ ልብስ ደግሞ እንዴት እንደምታምር ሙሉ ቬሽ መደብ ያለው ከላይ ደግሞ እንደምታዩት ነው ወርቃማ በወርቃማ የተሰራ በጣም የሚያምር ከለር ነው። ቢጫ ከለር አለው፣ ፌሮዚቲ ከለር አለው። ዲዛይኖች በጣም ነው የሚያምሩ። ይሄ ደግሞ የምታዩት መደቡ ልሙጥ አይደለም፣ ዲዛይን አለው። ውስጡ ላይ ክትከታው ላይ ሻይን የሚያደርግ ወርቀ ዘብ አለው። በጣም ነው የሚያምር። እንግዲህ ካሜራ ላይ የማይወጣ ከሆነ እያልኩኝ ነው ሁሉን እንትን እንደማደርግላችሁ። በ5 አርብ የተሰራ ልብስ ነው። በጣም ያምራል። ትወዱታላችሁ። ሲሰራ የበለጠ ውበት አለው። ያት እስኪችን ደግሞ ዋው ዋው ነጠላው ከቀሚሱ ጋር እኩል ሆኖ የተሰራ ነው። በጣም ነው የሚያምር። ይሄን ልብስ በምትፈልጉት ዲዛይን ቆንጆ ሆኖ ተሰርቶ አልቆለት በ14 ሺህ ብር ብቻ። በቀጣይ ማሳያችሁ ደግሞ በጣም የምታምር ከዚህ በፊት በቀይ ከለር የምታቋት አሳያችኋለሁ። በቀይ ከለር ደግሞ ምናልባት ላላያችሁ ለአዲስ ከስተመሮች ያሳያችኋለሁ። አሁን ደግሞ በጣም ነው የምታምር። ቀዩን እንደዚህ በራሴ ምርጫ እንግዲህ ከስተመሮች ይወዱታል ብዬ ስላሰብኩኝ በኑድ ከለር መደብ እንደዚህ አሳምሬ ሰርቻታለሁ። በጣም ነው የምታምር። ከላይ ደግሞ የተጣለበት መንገድ ዲዛይኖቹ በጣም ያምራሉ። ፍሬሞቹ እንደምታዩት በጣም የምታምር ቆንጆ አሰራር ነች። ከለሯን ላሳያችሁ ቴዲ። እሺ እንዴት እንደምታምር ያት። በቀይ ከለር ደግሞ የበለጠ ውበት አላት። በጣም ነው የምታምር። በአማራጭ እናንተ በምትፈልጉት ከለር ማዘዝ ትችላላችሁ። ዋጋቸው በጣም ተመጣጣኝ ነው። ሁለቱም በምትፈልጉት ከለር ምርጫ ቆንጆ ሆኖ ተሰርቶ አልቆለት በ14 ሺህ ብር ብቻ። 14 አዎ። አንቺ የለበስሽውን ሳናየው ብንሄድ ትንሽ ጥሩ አይደለም ማለት ቴዲ። እንግዲህ እንደምታየው በጣም ነው የሚያምር ይሄን ልብስ። ይሄ ደግሞ በጥልፍ የተሰራ ነው። ያው በጥልፍ ደግሞ እንደዚህም እንሰራለን ለማለት ነው ይዤላችሁ የቀረብኩት። እቺ ቀጭን ጥለት ሆና በሙሉ ጥልፍ ነው የተሰራችው። አዎ ሙሉ ከታችም ከላይም ዙሪያ ጥልፍ ነው። 5 አርብ ነው። 5 አርብ ስፋቱ የምታዩት ነው እንዴት ሰፊ እንደሚሆን። በዛ ላይ የምንጠቀማቸው መነኖች የጥልፍ ልብስ ስንጠቀም ወርደ ሰፊ ከ80 ሴንቲሜትር በላይ ነው የምንጠቀማቸውና ሰፋፊ ናቸው። በጣም ነው የሚያምሩት። እንደምታዩት ነው ከለር አገባቡ። በዛ ላይ ደግሞ አለፍ አለፍ አድርገን በተወሰነ መልኩ ፈርጥ ተጠቅመንላታል። በጣም ነው የሚያምር። ሽንሽኑ ራሱ እንዴት እንደሚያምር ጽድት ብሎ የተሰራ እኔ ሰፊዎቼንም ሸማኔዎችንም ሳላደንቅ አላልፍም። ሁሌም ደግሞ ይገባቸዋል ይገባቸዋል። በጣም ነው የሚያምር ስራው እንዴት እንደሚያምር እዩት። በዛ ላይ አሰራሯ እዚህ ላይ ቀበቶ አገባቡ እንዴት እንደሚያምር እዩት። አንገቷ ላይ ደግሞ ከስተመሬ በመረጠችው መሰረት እንደዚህ በቢኔ የተሰራላት እጁ እንደዚህ አጓጉል ሆኖ ሽንሽን አለው። እዚህ ጋር ደግሞ ጠበብ እንዲል ስለፈለገች በዚህ መልኩ እንደምንናገረው በተግባር ደግሞ ይህን ይመስላል ማለት ነው። ከኋላ እንደዚህ ጥቅጥቅ ላስቲክ አለው። በጥቅጥቅ ላስቲክ ነው የተሰራ። ከኔ ብትወፍርም ብትከሳም የሚሆን ነው ማለት ነው። ይሄ ፍሪ ነው። በጣም ያምራል። ይህን ይመስላል። ምር አድርጌ ቆንጆ አድርጌ አሳምሬ በ16 ሺህ ብር ብቻ ነው የተሰራ ይሄ ልብስ። ስልካችን ከናድራሻው እዚህ አለ። ማዘዝ፣ መደወል፣ መልበስ ትችላላችሁ። ሳምንት እንመለሳለን። እዚህ 2 ቪዲዮዎች አሉ። የዓለም ቪዲዮዎች ያለፉት ናቸው። ቼክ ማድረግ ትችላላችሁ። መልካም ጊዜ